እንደ ሀገር በጣም ወደ ኋላ ከቀረንባቸው ነገሮች መካከል አንዱ ፕሌን ልክ ሲቆም ከተቀመጣችሁበት የምትነሱ ሰዎች ምን ጉድ ናቸው። ይህም በረራ ተመልከቱ። ከጃማይካ ሚያሚ ደረስን። ሁሉም ሰው በያለበት ተቀምጧል። ቢዝነስ ክላሶች ወጡ። ከፊት ለፊት ተመልከቱ ቪዲዮ። ከፊት ለፊት ያለው ሰው እስከሚነሳ ድረስ ሁሉም ሰው በቦታው ተቀምጧል። ኩል ነው፣ ስልጣኔ ነው። ሄደዋል፣ ጥሰዋል በጣም። ከፊት ለፊት ያለ ሰው ሲነሳ ትነሳለህ፣ ሻንጣን ታወርዳለህ፣ ትሄዳለህ። ከማንም ጋር አትገፋፋ፣ ከማንም ጋር ተለጣጥፋ አትቆም። እዛ ጋር በተቃራኒ ደግሞ ይህንን በረራ ተመልከቱ። ከካታር አዲስ አበባ ልክ አዲስ አበባ እንደደረሰ ፕሌኑ ላንድ እንዳደረገ ትንሽ ፍጥነቱ እንደቀነሰ ሁሉም ሰው ከተቀመጠበት ብድግ ወዴት? እሺ ከዛስ ወሬ ልትሄዱ ተነሳ። ሁሉም ሰው ሻንጣውን አወረደ፣ ቆመ። ሜቢ 15 ደቂቃ 20 ደቂቃ ዝም ብላችሁ ያለ ምክንያት መቆም። ለምንድን ነው የምትቆሙት? በየመሃሉ ኢቨን ካፕቴኑ እባካችሁ መንገደኞቻችን ተቀመጡ ፕሊስ ቴክ ኤ ሲት ምናምን፣ ሴት ቤልታችሁን አድርጉ፣ ስቲል ቦታ አልያዝንም፣ ሽፍት እያደረግን ነው። ማንም የሚሰማ ሰው የለም። ሁሉም ቆሞ ልክ ልምድ በቃ እንደ አንበሳ ባስ ልምድ ሁሉም ሰው ቆሞ ነበር። ይሄ ከሚያሰድቡንና በጣም ወደኋላ ከቀረንባቸው ነገሮች መካከል አንዱ ነው።